ሰይጣን በዚህ ዘመን ከሚጠቀምበት መሳሪያ አንዱ ፍርሃት ነው። እግዚአብሔር ወደ አብርሃም መጥቶ አትፍራ እኔ ላንተ ጋሻ ነኝ አለ። ሰው የሚፈራበት ምክንያት ሶስት ነው። የመጀመሪያው ፍርሃት ከኃጢአት የመነጨ ፍርሃት ነው። ሰው ኃጢአት ሲሰራ ይፈራል፣ እንደ ቃየል ይሸሻል። ሁለተኛ ሰው የሚፈራበት ምክንያት ከችግሩ የተነሳ ይሄ ችግር ይውጠኛል፣ ይሄ ችግር ነገሬን ያበላሻል ብሎ የችግሩን ትልቅነት በማሳየት እግዚአብሔር ትልቅነትን በመርሳት ይፈራል። ሶስተኛ ሰው የሚፈራበት ምክንያት ምንድነው ስትሉ እምነት ማጣት ነው። በእግዚአብሔር ላይ የመደገፍ እግዚአብሔርን የማመን እግዚአብሔር ያሳልፈኛል የማለት ችግር ሲፈጠር ወይም ደግሞ እምነት ሲታጣ ሰው ይፈራል። ሰው ከችግር ወይም ደግሞ ከፍርሃት ለመውጣት ማድረግ የሚገባው ሁለት ነው። የመጀመሪያው ነገር እግዚአብሔር ለአብርሃም መጥቶ በፊቴ ተመላለስ ነው። ከፊቴ አትታጣ፣ ካጠገቤ አትታጣ፣ አብረኸኝ ሁን፣ እኔን ፈልግ የሚል። ሁለተኛ ነገር ደግሞ ፍጹም ሁን፣ በቅድስና ተመላለስ፣ እኔን በመፈለግ ተመላለስ፣ እኔን በመፍራት ተመላለስ ሲለው እንመለከታለን። ለእኛም እንደዚሁ ነው። በእግዚአብሔር ፊት ከተመላለስን፣ በቅድስና ህይወት ከተመላለስን ፍርሃት ከህይወታችን ይጠፋል፣ በፍርሃት አንኖርም። ብሩክ ናችሁ፣ አትፍሩ፣ እግዚአብሔር ለእናንተ ጋሻ ነው።